እንዴት ናችሁ? ደህና አመሻችሁ? ደህና ዋላችሁ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ማንም በል ከየት ነው? ኤደን እባላለሁ ከኢትዮጵያ አዲስ አበባ። እሺ ኤደን ከኢትዮጵያ አዲስ አበባ። እድሜ ስንት ነው ኤደን? 26። ኦኬ 26 እንዴት አገሽ? ምንድነው የምትሰሩ ኤደን? ሆቴል ላይ ነበር የምሰራው። አሁን ላይ እየሰራው አይደለም። ኦኬ ስለዚህ አሁን ላይ ስራ የለሽም? ያ ግራጁዌት ነኝ። ያው ስራ የለኝም። ኦኬ በምን ነበር የተመረቅሽው? ኮንስትራክሽን። ኦኬ ልጅ አለሽ ኤደን? የለኝም። ሃይማኖትሽ? ኦርቶዶክስ። ኦርቶዶክስ። ኦኬ ስለማይታይ ነው ይቅርታ። ችግር የለም። ቁመትሽን ታውቂዋለሽ? ሜትር ከ70። ሰው ኤደን የውሃ አጣጭሽ ከየት ነው እንዲሆን የምትፈልጊው? ኖርማሊ ትልቁ መስፈርት ፕሮቫይደር መሆን አለበት። ላይክ እኔን ማኖር የሚችል ቦታው ማተር አያደርግም። እንደዛ የማይገኝ ከሆነ ላይክ እንደዛ የማይገኝ ከሆነ ውጭ ምናምን ቢሆንም ችግር የለውም። ግን ኢትዮጵያ የመግባት ሀሳብ ያለው ምናምን ሰው ከየትም ቢሆን ችግር የለብሽም። ማስተዳደር የሚችል ቢሆን ይመረጣል። እድሜው ከስንት እስከ ስንት? ከ40 ባይበልጥ። እስከ 40። ፋሲካ ቴንክ ዩ ፋሲካ ዌልካም ብለናል። ቴንክ ዩ ፓፓ እናመሰግናለን። እድሜው እስከ 40 አይደል? ኦኬ ልጅ ቢኖረው ችግር የለብሽም? ይኑረው ግን ላይክ በጣም ኪድ ባይሆን፣ በጣም ህፃን ባይሆን ወይም ደግሞ እሱ ጋር የሚኖር ባይሆን ይመረጣል። በጣም ህፃን ባይሆን ይመረጣል። አንድ ልጅ ገምቲ። ቴንክ ዩ አንድ ልጅ። ሰው ሌላ ተጨማሪ መስፈርት አለሽ ኤደን? ኤጁኬትድ ቢሆን ደስ ይለኛል። የተማረ ቢሆን ሞር አንደርስታንድ እንዲያደርገኝ። ኦኬ ቁመቱ፣ ከለሩ ኦር ሰምቲንግ የምትይው ነገር ካለ ችግር የለውም። እሱ ችግር የለውም። እሺ ናይስ፣ በጣም አሪፍ። ኤደን ትባላለች እህታችን። እድሜዋ 26፣ የምትኖረው አዲስ አበባ፣ የኮንስትራክሽን ባለሙያ ነች። ምሩቅ ነች ማለት ነው። ልጅ የላትም። የኦርቶዶክስ ሃይማኖት ተከታይ ነች። ቁመቷ ሜትር ከ70። የምትፈልገው ከየትም ቢሆን ችግር የለብኝም ማስተዳደር የሚችል እድሜው እስከ 40 እና አንድ ልጅ ቢኖረው ችግር የለውም። ምናልባት አብሮት የማይኖር ቢሆን አሪፍ ነው ብላለች። የተማረ ቢሆን ብላለች። ምክንያቱም ልጅ ለነገሩ ወንድ ልጅ እኮ ብዙ ጊዜ አብሮ አይኖርም ከልጅ ጋር። ብዙ ጊዜ እንግዲህ በኢሮፕ የሚኖሩ አብዛኞቹን ያለሁኝ አብዛኛው ልጆች ከእናቶቻቸው ጋር ነው የሚኖሩት። ኢቭን ለማየት ራሱ ነው እንትን የሚሉት። ጂቴ ዌልካም ብለናል። ጂቴ ገምቲ ዌልካም ብለናል። ፋሲካ ዌልካም ብለናል። ሁላችሁም እንኳን ደህና መጣችሁ። እሺ ሶ የኤደን መስፈርት በትክክል የምታሟሉ ሰዎች ፕሊዝ 3 ቁጥር ጻፉልኝ። የኤደን መስፈርት በትክክል የምታሟሉ ሰዎች ፕሊዝ 3 ቁጥር ጻፉልኝ። ቆይ
እዚህ መተው ያውሩ። ኢንቦክስ ሜሴጅ እየላኩ ነው። እዚህ መተው ያውሩ። አዎ እዚህ መጣችሁ አውሩ። እዚህ መጣችሁ አውሩ። እሺ እንዳልኩ ብላችሁ ሚስት ነች። በትክክል የምታሟሉ መስፈርቷን ፕሊስ እዚህ መጣችሁ አውሩ። ኦኬ እንዳልኩ በላቸው። ያ ነገር ላይ በእናትህ እንዳይልኩ ሚስት ነች። ያ እንዳልኩ ወንድሜ ቪዲዮ አብራልኝ እስኪ አንዴ። ዳንኤል አልችልም እኔ ቪዲዮ ማውራት። ቴንክ ዩ ስለመጣ። እችን የመሰለች እህታችንማ ድረናት ነው የምንወርደው። ኦፍ ኮርስ ስና ግልጽ ነው በቃ። እሷ እንዲህ ወደ የምትል አይደለችም። ትዳር በቃ አለቀ። ወዲያ ማለት ነው የሰለቻት የሚያስጠላት በቃ ደስ። እሺ ኦኬ። አዳዲስ እየገባችሁ ላላችሁ መስፈርቷን አንዴ ልድገምላችሁና 3 ቁጥር ጻፉልኝ። እሺ ኤደን ነው። ሰላም ልበላችሁ። ገምቴ እንዴት ነህ? እንዴት ነሽ ዝናሽ? ሰላም እንዴት ነሽ? ገምቴ እንዴት ነህ? ሰላም ልበላችሁ። ኤደን ትባላለች። እድሜዋ 26፣ የምትኖረው አዲስ አበባ፣ የኮንስትራክሽን ባለሙያ ነች፣ ምሩቅ ነች። ልጅ የላትም። የኦርቶዶክስ ሃይማኖት ተከታይ ነች። ቁመቷ 1.70 ሜትር። የምትፈልገው ደግሞ ከየትም ቢሆን ችግር የለብኝም ብላለች። ብቻ ግን ማስተዳደር የሚችል መሆን አለበት፣ ፕሮቫይድ ማድረግ የሚችል መሆን አለበት። የተማረ ቢሆን እመርጣለሁ። እድሜው እስከ 40 የሆነና አንድ ልጅ ቢኖረው ችግር የለብኝም ነው ያለችው ማለት ነው። ሶ በትክክል የኤደን መስፈርት የምታሟሉ ካላችሁ የኤደን መስፈርት በትክክል የምታሟሉ 3 ቁጥር ጻፉልኝ። የኤደን መስፈርት በትክክል የምታሟሉ ወንድሞች 3 ቁጥር ጻፉልኝ። ዳንኤል ማብራት አትችልም። ለምንድን ነው ደግመህ የምትጽፍልኝ? ወንድሜ ፕሊስ ጊዜ እንፈልገዋለኝ። አቡሽን ለምን አታስገባውም? ዳዳ አቡሽን አስገባው። ላኪለት። 3 ቁጥር እየጻፈ ነው። ሜቢ አስገብቷል። አዲስ አበባ ስለሚኖር አስቤዋለሁ። ላኪለት። መስፈርቷን የሚያሟላ ከሆነ ችግር የለውም። አቡሽ በቪዲዮ ግባ። ቪዲዮህን አብራ። ኦኬ እሺ። እቺን የመሰለሽ ቆንጅዬ ሞዴል ልታገባ ነው። ታድዬ ትላለህ። ታድዬ አይደለም ማስተዳደሩ ላይ ታድዬ በል። አቅሙ ካለ ወይ ቤትዬ፣ የኔ እናት እንዴት ናችሁ? የዳዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ ከይቅርታ ጋር። እስቲ ቆይ በቪዲዮ እናድርገውና ይሄው እሷን እንጂ ዳዲ እሷን አድርጋት በእኔ ቦታ። እናቴ እንደዚህ ሙሽሮች ኦኬ። አቡሽ ጎሄት ኦኬ። እንዴት ነህ? ሰላም ማልደበስ ምክ ነገር የተልሽ ስላንተ አቡሽ አቤት አውራት የኔ እንትን። እሺ ያው አቡሽ የቤት ስሜ ነው። ሚስቴም አቡሽ ብትለኝ አይከፋኝም። ያው ትክክለኛ ስሜ ፍሬው ይባላል። ያው ዳዲ ያውቅኛል። ሰሞኑን እየተመላለስኩ ነበር። ስራዬ የመንግስት ሰራተኛ። አሁን ስራ ቦታ ነው ያለው፣ አዳሪ ስራ ቦታ። አጋጣሚ በዚህ ሰዓት ራሱ ቤት አይደለሁ። ግልጽ ብታረግላት ስራን አሪፍ ነው። ወንድሜ እኔ ስራዬ ላቦራቶሪ ባለሙያ ነኝ። ዳዲ ረሳኝ ነው። አይ ግልጽ አድርግላት። እኔ ያውቀዋለኝ። ኦልሬዲ እያወራች ነው። አውራት አንተ። እኔ ጣልቃ እንዳልገባ እኮ። እሺ ጠይቂ እኮ ላይክ ስለ ስራክ በደንብ ነግረኝ። አዎ ስራዬ ጤና ባለሙያ ነኝ። ላቦራቶሪ ባለሙያ ነኝ። የምሰራው እንደዚህ የድርጅት ተቋም ላይ በላቦራቶሪ ነው የምሰራው። ጤና ጣቢያ ነው። የመንግስት ጤና ጣቢያ? አይ የድርጅት ነው። እንደዚህ ከመንግስት ውጭ የሆነ ድርጅት ኤንጂኦ? አዎ ተቋሙ እንደዛ ነው። ኤንጂኦ ነው።
በሚዲያ ነው የሚተዳደረው። መንግስታዊ አይደለም ግን የግል ሆኖ የድርጅት ጤና ጣቢያ ሜትር ከ71 ነኝ። ከ71 ግን አትመስልም። ላይክ የምታንስ መሰለኝ ሳስብ። አይ ከ71 ነኝ። እውነተኛ ትዳር ፈላጊ ነህ ማለት ስለሚያዝጉ ነው። ያው ውጭ ሀገር ያሉ ሰዎች ምናምን አዳርጉ እና ቪዲዮ ኮል እና ሌላ ነገር ይላሉ እና እኔ እንደዛ መዛግ ስለሰለቸኝ ነው ማርያም። ኦኬ አንቺም እንደዛ አይነት ነገር ደርሶብሻል? ማን ነበረ ስልሽ? የሚያስጠሉት ኤደን። ያ ይቅርታ፣ በጣም ነው የሚያስጠሉት። አይ ካለሽ ኤክስፒሪያንስ ብዙ ሰዎች እንደዚህ ይላሉ የመጡ እንደዚህ አይነት ነገር ይደረሰባቸው። ፈርቼ ነው እውነትን በነገርህ ዳዲ ለክ አሁን ውጭ ያለ ምናምን ብለው ደግሞ እንደዚህ አይነት ሰዎች ይልቁልኝ ይሁን ብዬ ነው እንጂ አይዊሽ እውነተኛ ትዳር ፈላጊ ከሆነ ራሱ ውጭም ቢሆን ግን እንደዛ የማግኘት ሬር ነው በጣም ማለት እድሉ በጣም ጠባብ ነው። በቃ ከአንዳንድ ቪዲዮ ምናምን ሌላ ታሪክ ነው የሚልኩ ማለት ነው። እግዚአብሔር ለምሳሌ አንዷ እህታችን ባለፈ መጣ እንደዚህ ማለት የነበረ ተሞክሯን እየነገረች ነበር እና ቪዲዮ ኮል ደውሎ እንደዚህ የማይሆን ነገር ጠየቀኝ። እኔም አምኘው አሳየውትኝ እያለች ነበር እና ከእሷ እንዲማሩ ለብዙዎች ሼር እያደረገችው ነበረ ስቶሪዋን። አንቺ ከዚህ ጋር ተያይዞ ምናልባት ለሌሎችም ለጥንቃቄ እንዲሆን የምትያቸው ነገር አለ? ማለት የሆነ በቃ ብርን እንልካለን ይላሉ፣ የዛሬ 15 ቀን የዛሬ ወር እንመጣለን ይላሉ፣ ብዙ ነገር ቃል ይገባሉ ምናምን የለም። ኢቨን ካይንድ ኦፍ ስክሪንሻት የሆነ ቪዲዮ ሪከርድ ምናምን ሊይዙ ይችላሉ። እንደዚህ አይነት ነገር ላይ ሴት ውጭም ላለም ሰው ሆነ እዚህ ሀገር ውስጥም ላለም ሰው ሆነ ለማንም ሴት ልጅ እንደዚህ አይነት ነገር መላክ የለባትም። ምክንያቱም ፋውልስ ሊከቷት ይችላሉ። ይሄ ከጨዋነት ከምናምን አንጻር ሳይሆን ፋውልስ ሊከቷት ይችላሉ፣ ሪከርድ ሊይዙባት ይችላሉ ምናምን። እንደነዚያ ቲክቶከሮች ነው የሚሆነው መጨረሻው ማለት ነው። ፖስት ያደርጉላቸው የማይሆን $100 የማይሞላ ልኮ የማይሆን ነገር ውስጥ ይከታታል ማለት ነው እሷን። እንደዛ ናቸው የምር አብዛኞቹ ትላልቅ እድሜ በቃ 50 በላይ 60 ምናምን የሚሆኑ ትልልቅ ሰዎች ማለት ነው። ይገርመኛል። ቤታቸው ሚስቶቻቸው፣ ልጆቻቸው ምናምን የልጅ ልጅ ሁላ እኮ ሊኖራቸው ይችላል። ዳዲ ያውቃል እኮ ሁሉም ቢሆን ያስጠነቅቃል እኮ ፐርሰናል የሆነ ነገራችሁን ምናምን እያለ የኔ ስራ ማገናኘት ነው እያለ እኮ ሁሉም ቢሆን ይነግራል። ግን አሁን ወንድማችን ፊት ለፊት ላይ ስላለ ከሱ ጋር አውሪ እንትን ከአቡ ጋር አውሪ አንያዝባችሁ አቡ። ምክንያቱም ፊት ለፊት ነው የወጣው፣ በውስጥ ያወራሽ ነገር የለም። ትክክለኛ ትዳር ፈላጊ ከሆነ በውስጥ ተነጋግራችሁ፣ ካልሆነም ደግሞ ተመልሰሽ መምጣት ከሆነ ችግር የለም። ቢያንስ ኢቨን አንቺ ትገናኛለች አዲስ አበባ ሆነሽ ማግኘትም ካለባችሁ ሻይ ቡና ትባባላላችሁ፣ ታወራላችሁ፣ ጨርሳላችሁ። አንቺ እውነተኛ ነሽ፣ ኮንፊደንስ አለሽ፣ ታገኛለሽ። አትጥፊ ከዳዲ ጋር። አቡ ከተመቸሽ እንግዲህ አውሩ። ያ እንደዛ ነው እና ሌሎች እንዲገቡም ደግሞ ኢንቫይት አድርግ። እሱ ወርዷል መሰለኝ። አንዴ መስፈርቷን ላንብብላትና ሌላ ሰው እናስገባላት። ባንም አላስወረደውም፣ ራሱ ነው የወረደው። ወይ ደግሞ መልሶ እስኪገባ ሪኩዌስት ልኳል። ቆይ ልጎትተው ላኪለትሽ። ኦኬ ስለዚህ ጤና ባለሙያ ነኝ ያልከኛ፣ እኔ ኮንስትራክሽን ነው ግራጁዌት ያደረኩት። ኖርማሊ እኔ አሁን ላይ ኢትዮጵያ ውስጥ እንደምታውቀው ስራ ምናምን አክሰስ ከባድ ሆኗል። ተምረህ ቁጭ ነው የምትለው። ስለዚህ ዲስ ታይም እኔ አሁን ስራ ውስጥ ስገባ የልጅ እናት ሆኜ ምናምን ቤት መቀመጥ አልፈልግም እና ካይንድ ኦፍ ስሞል ቢዝነስ እንኳን የሚያስጀምረኝ ካይንድ ኦፍ ባል ነው የምፈልገው ማለት ነው። ገባ? የራሴ ትንሽዬ ቢዝነስ የሆነች ሾፕ ነገር ቢያንስ የለም። ልጅ አልወልድም ምናምን ማለት አይደለም፣ ግን መውለዴ ከመስራት አያግደኝም። ግን ሁሉም ነገር በጊዜው ነው የሚሆነው። መጀመሪያ እኔ እናንተ ሞር በተዋወቅ ምናምን የሚለው ነገር ቀድሞ እና እንደዚህ አይነት አቅም አለኝ ብለህ ታስባለህ? ምክንያቱም እኔ የምገባበት ትዳር ባሌን ማገዝ እፈልጋለሁ። የቤት እመቤት መሆን አልፈልግም። ቶታሊ ማለት ነው አልፈልግም። ምክንያቱም አንደኛ ተምሬያለሁ፣ የተማርኩት ለመቀመጥ አይደለም እና ብዙ ነገር አለና መተጋገዙን ነው የምፈልገው።
ግን ተቀጥሮ መስራት አልፈልግም። ምን ልታቀልኝ የምፈልግ አሁን ላይ በቅቶኛል። ተቀጥሮ መስራት አጥቶት ማለት ነው። በጣም ነው የሚያስጠላው። ምክንያቱም ልፋትህንና ክፍያ ዲዘርቭ እንትን አያደርግም። ልክ አይደለም፣ እኩል አይደለም። እንደዚህ አይነት ነገር ነው መስራት የምፈልገው። ወደፊት ላይ ባለው ነገር አሁን ላይ ሆኜ መወሰን አልችልም፣ ግን ሀሳቡን አልቃወምም። አሁን ላይ ባለው ነገር ግን አሁን በአሁን ይሄ ነገር ሊሆን ግን ይችላል ብዬ ተስፋ የምንሰጥ ነገር ባይኖርም ወደፊት ደግሞ ጥሩ ሀሳብ ነው። ይሄ የተቀደሰ ሀሳብ ነው። ሁኔታዎቹ ጥሩ ከሆኑ እኔም እስማማበታለሁ በዚህ። አሁን ላይ ባለው ግን አሁን የእነሱንም እንትን አንያዝባቸው። ሰዓቱ ጻፍልኝ፣ በውስጥ እናወራለን። እሺ ናይስ። ከተስማማችሁ በጣም ደስ ይላል። አሪፍ ፎሎ ተደራረጉና በውስጥ አውሩ። ዜን የደረሳችሁበትን ግን ፕሊስ አሳውቁን። እሺ ያሳውቃል፣ ችግር የለውም። ናይስ። መልካም እድል ይሆንላቸው ዳድዬ። አዎ መልካም ምኞታችንን ጋይስ ሁላችንም አንዴ መልካም ምኞት። ካልተሳካ ተመልሳችሁ ኑልን። ያ ሳሚም አማን ነው፣ አቦም አንቺም ይሳካላችሁ፣ ያርግላችሁ። መራቂ ያስፈልጋል። ገምቲ በደንብ መርቅ እንዴ። እስቲ ላሽጎድጎደው አንተና ዝናሽ መራቂዎች ምንድነው? ሳዳ ማለት ሳዳ እና አንተ መራቂ ናችሁ። መርቁ እንዴ። ነገሮች እኮ አንዳንዴ ዝም ብሎ አይሆኑም እኮ። ጥሩ ምኞት መመረቅም አሪፍ ነው እኮ። መርቋቸው። እንግዲህ እግዚአብሔር ያጣጥማቸው፣ ቃላቸውን ያገናኝላቸው፣ ለሁለቱም የሚጠቅም ይሁንላቸው። የማይሆን ነገር ከሆነ ከዚሁም ይቁም፣ የሚዘልቅ ከሆነ ደግሞ እግዚአብሔር ያስቀጥለው። አሜን አሜን። የሚያፈራ ያርግላቸው። በቃ ይነጋገሩ፣ ከሆነ ሆነ፣ ካልሆነ ደግሞ ተመልሳችሁ ኑልን። አይ አፕሪሺየት ዩ። ሁለታችሁም እውነተኛ ሰዎች ናችሁ። ወዲህ ወዳ የምትሉ አይደላችሁም። እንደማንም ውሽልሽል እያላችሁ ቪዲዮ አላበራ ምናምን ሄደው ናይጄሪያዋ ቤት ያበሩ የለ እንደ እንግሊዘኛ እንኳን የማይችሉ እያለች ትስቃለች። እና እህታችን አንቺ ለሌሎችም ምሳሌ ነሽ። ወንዶች እንኳን እንወጣለን፣ ግን ሴት እህቶቻችን ይፈራሉ። ግን አንቺ እውነተኛ ነሽ፣ ሳሚም እውነተኛ ነው። ተነጋገሩ። ፈልገው አላበራም የሚሉት ዝም በይ አላበራም የሚሉ አሉ። ሄዶ ናይጄሪያዋ ቤት ግን ምንም ቋንቋ ሳይችሉ አስቢው። አይ ኒድ ኤ ዋይት ማን ትላለች። ዋይት ማን ለራሱ ስንት ዕዳ ያለበት ነው። አስቢው አምጥቶ ከኢትዮጵያ እንትን ሲል እዚህ ያለበትን እሱ ስንት ውጣ ውረድ ውስጥ ያለ ነው። ስንት ክሬዲት ካርድ ውስጥ ምን ውስጥ ያለ ነው። እና እንዲህ አገር በቀል በሆነ እንዲህ በወንድማችን ቤት ላይ ገብሳችሁ እንዲህ ኢንጌጅ መደራረጋችሁ ዛስ ብለስድ እግዚአብሔር ይቅደምላችሁ። በቃ ያን ነው ማለት። ዝንዬ ቀጥ ያንቺ ደግሞ ሳዳ ትመርቅ። ዝናሽ እንኳን ገና ለአቅመ መመረቅ አልደረሰችም። ለአቅመ መመረቅ አልደረሰችም። ሳዳ መርቂ። ሳዳ መርቂ። መብሩክ። እንግዲህ አላህ የቁም ነገር ያድርግላችሁ፣ ማርና ወተት አላህ ያርጋችሁ እላለሁ። አሜን 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 አሜን። ያዋጣችሁ፣ ያስማማችሁ፣ ያፋቅራችሁ። አሜን አዎ፣ ማርና ወተት አላህ ያርጋችሁ። ተደማመጡ። አላህ ከእናንተ ጋር ይሁን። እንግዲህ ጉድላክ። አሜን። እኛ ደግሞ አንዴ እልል ብለን መልካም ምኞታችን እንመኝላቸው። እሸት ያልኩት የሽምብራ እንዳይመስልሽ፣ እሸት ያልኩት የባቄላ እንዳይመስልሽ፣ እሸት ያለው ከመልክሽ ነው ከውበትሽ፣ ሙሽር ከዘሩ ቆንጆ ነው ብዬ መላል ሙሽር ከዘሩ ቆንጆ ነው ብዬ መላል በእውነት በጣም ቅን የሆነ ቤት ነው። የእውነት ከልባችን ነው የምንመኘው። የእውነት ተግባብታችሁ ተጋብታችሁ ወልዳችሁ ከብዳችሁ ለማየት ያብቃን። ከዳዲ ነው ይሄ ምርቃት።